Okay, let's go. ሰላም ፋሚሊ፣ ይህ ጆርጅ ኢንፎ ዩቲዩብ ቻናል ነው። ዛሬ በአዲስ ቪዲዮ ተገናኝተናል። ነገር ግን ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ፣ ላይክ፣ ሼር በማድረግ ይተባበሩን። ወደ ቪዲዮ። እሺ ፋሚሊ ተመልሰናል። ዛሬ የምናየው ፒሲ ላይ ወይም በላፕቶፕ በዲስክቶፕም ኢንተርኔትን ፈጣን ለማድረግ የምንጠቀማቸው ወይም ማስተካከል ያለብን አራት ነገሮችን እነግራችኋለሁ። እንግዲህ የመጀመሪያው ብራውዘር ኬች ይባላል። ብራውዘር ኬች ማለት ለምሳሌ ክሮም ወይም ኢንዴጅ መክፈት ማለት ነው። ለምሳሌ ክሮም ልጅ ካለች እኛን ዳብል ክሊክ አድርገን ስትንፈታት ከዛ እንደዚህ ብራውዘር እንደዚህ በምንከፍትበት ወይ ክሮም ወይም ማይክሮ ኢንዴጇን እንደዚህ ኦፕን በምናደርግበት ሰዓት ላይ እዛች ላይ ልክ እዚህ ጋር አሁን እንደተከፈተ ኮንትሮል ፕላስ ሺፍት ፕላስ ዲሌትን እነካለን ማለት ነው። ኮንትሮል ፕላስ ለምሳሌ ኮንትሮል ፕላስ ሺፍት ፕላስ ዲሌት እንደዚህ እነካለን ማለት ነው። እንግዲህ ተመልከቱ። ስለዚህ ኮንትሮል ፕላስ ሺፍት ፕላስ ዲሌትን ወይም በምነካበት ሰዓት ላይ ክሊር ብራውዘሪንግ የምትሏን እናገኛለን ማለት ነው። ክሊር ብራውዘሪንግ ለምሳሌ ማለት ነው። እዚህ ጋር እነዚህን እዚህ ጋር ይታያል። እነዚህን እዚህ ጋር ዲሌት ዳታ የሚል አለ። እነዚህን ዲሌት ወይ ክሊር ማለት ነው። እነዚህን በምናጠፋበት ሰዓት ላይ ፒሲያችን ላይ ኢንተርኔት ፈጣን ይሆናል ማለት ነው። ይሄ የመጀመሪያው እንደዚህ አድርገን እናጠፋለን። ከዛ ይኸው ላትሳው ዲሊት የሚለው ነገር መጥቶልናል ማለት ነው። ሁለተኛ ባክግራውንድ አፕ መዝጋት ማለት ነው። ከዚህ እንውጣና ባክግራውንድ አፕን መዝጋት ነው የሁለተኛ ላይ ማለት ነው። ባክግራውንድ አፕ ማለት እኛ ሳንጠቀምባቸው ነገር ግን ከጀርባ የሚሰሩ ፕሮግራም ናቸው ማለት ነው። እነዚህ ደግሞ ራምን እና ኢንተርኔትን ይጠቀማሉ እና ፒሲ እንዲዘጋ ወይ ላፕቶፕ እንዲዘጋ ያደርጋል ኢንተርኔቱ ማለት ነው። እና እንዴት ነው ባክግራውንድ እንትሩን ብንዘጋ ካላችሁ ይህንን ብንዘጋበት ደግሞ ኮንትሮል ፕላስ ሺፍት ፕላስ ኮንትሮል ፕላስ ሺፍት ፕላስ ኤስክ ማለት ነው። ያው ኮንትሮል ፕላስ ሺፍት ፕላስ ኤስክን በምንጭንበት ሰዓት ላይ ታስክ ማናጀር ውስጥ እንገባለን ማለት ነው። ይህ ማለት ታስክ ማናጀር ነው። እዚህ ጋር እንደምታዩት እዚህ ጋር ይሄ ታስክ ማናጀር ነው። ገናባ ታስክ ማናጀር ነው። ከዛ ፕሮሰሰር ስር እንገባለን። ከዛ ከፕሮሰሰር ደግሞ የማያስፈልጉ አፖች አሉ ዝም ብሎ እየበሉ ያለው አሁን እዚህ ጋር ተመልከቱ 130 ምናምን ሙሉ መጋባት 300 ምናምን የሚሉ ነገሮችን ይዘዋል ማለት ነው። ሙሉ እነዚህን ይዞ ነው ያለ። ስለዚህ የማንፈልግ ለምሳሌ ክሮም ማንፈልግ ከሆነ እዛ ጋር ክሊክ አድርገን በቃ ኢንድ ታስክ የምትላለች እዛ የችኛው እናካለን ማለት ነው። ኢንድ ታስክ የምትላል በመነካ እዚቻ መንካት ከፈለጋችሁ እኔ አሁን ለምሳሌ እየተጠቀምኩ ስለሆነ ማነካ ማለት ነው። እዚህ ጋር ለምሳሌ ማልጠቀመው ለምሳሌ ምንድነው ካላችሁ ለምሳሌ ቢንግ ዋልፔፐር የምትላል ለምሳሌ 112 ነው። በቃ ኢንድ ታስክ አድርጌ በቃ ይዘጋል ማለት ነው እዚህ ጋር። ስለዚህ የማያስፈልጉ እንደዚህ ነገሮችን ኢንድ ታስክ አድርገን መዝጋት ይሄ ሁለተኛ ፊቸር ነው ማለት ነው። ሶስተኛ ዲኤንኤስ ማለት ነው። ዲኤንኤስ መቀየር ዲኤንኤስ መቀየር ማለት ነው። ዲኤንኤስ ማለት ዶሜን ኔም ሲስተም ነው። አብሪቪዬሽን ስለሆነ ዶሜን ኔም ሲስተም ነው ማለት ነው። ይሄ ደግሞ ለምሳሌ ቀጥታ ዌብሳይት ስምን ወደ አይፒ አድሬስ ይቀይራል ማለት ነው። ዲኤንኤስ ወይም ዶሜን ኔም ሲስተም የሚለው ማለት ነው። ምን ይቀይራል? አይፒ አድሬስን ማነው ዌብሳይትን የዌብሳይቱን ስም ወደ አይፒ አድሬስ ይቀይራል ማለት ነው። ብቻ ለምሳሌ በዊንዶ ነክተን ወይ እዚህ ጋር ሰርች ባሯን በመነካበት ሰዓት ላይ እዚህ ጋር ሰርች ማድረግ ነው ማለት ነው። ምን ብለን ሰርች እናደርጋለን? ኮንትሮል ፓናል የምትለውን ሰርች እናደርጋለን። ከዛ ኦፕን አድርገን እንገባለን። ኮንትሮል ፓናል ከገባን በኋላ ከዛ ኔትወርክ ኤንድ ኢንተርኔት የምትለውን እዚህ ጋር ያለች ኔትወርክ ኤንድ ኢንተርኔት የምትለውን ክሊክ እናደርጋለን። ከዛ በኋላ እሱን ከነካ በኋላ ቼንጅ አዳፕተር ሴቲንግ የምትላል እዚህ ጋር ቼንጅ አዳፕተር ሴቲንግ የምትላል እዚህ ነካለን ማለት ነው። ከዛ ዋይፋ የምትላለች ማለት ነው። ዋይፋ ላይ ወይ አሁን ኢንተርኔት የምጠቀም ከሆነ ኢንተርኔት ዋይፋ የምጠቀም ከሆነ ደግሞ ዋይፋ ቦታ ያችኛው ዋይፋን ራይት ክሊክ በምናደርግበት ራይት ክሊክ እናደርጋለን። ከዛ ፕሮፐርቲ የምትለው ውስጥ እንገባለን። ፕሮፐርቲ ውስጥ ከገባን በኋላ እዚች ጋር በጣም ፎከስ ማድረግ አለባቸው ማለት ነው። እንትኑን ከነካም በኋላ ኢንተርኔት ፕሮቶኮል ቨርዥን 4 የምትላለች ማለት ነው። እዚች ጋር ነው ያለች ቨርዥን 4 የምትለው ኢንተርኔት ፕሮቶኮል ቨርዥን 4 እሷን ከነካም በኋላ እንደገና ዳብል ክሊክ እናደርግና ሁለት ጊዜ
ከዛ በኋላ እዚች ጋር ያለውን አሁን እኔ ስላስተካከልኩ ነው። እዚህ ጋር እንደዚህ አይነት ነጥብታብ ካመጣ 8.8.8 እናደርግና ከዛ ኦልተርኔት ዲኤንኤስ ሰርቨር የምትሆን ደግሞ 8.8.4 ፖይንት ኦር ዶት 4 እንላለን ማለት ከዛ ኦኬ ብለን እንወጣለን ማለት ነው እኛም ማለት ነው። ስለዚህ ይህን አንዱ ፒሲ ላይ ፈጣን እንዲሆን ያደርጋል ማለት ነው። እሺ ከዚህ እንውጣ። የመጨረሻው ዊንዶ አፕዴት ማድረግ ነው። በቃ የመጨረሻው ኦፕሽናችን የሚሆነው ዊንዶ አፕዴት ማድረግ ነው። ለምሳሌ ዊንዶ ፕላስ አይነክተን ሴቲንግ ውስጥ እንግባ። ሴቲንግ ውስጥ ከገባን በኋላ እዚች ጋር ዊንዶ